የቴሌግራም ተጠቃሚ ከሆናችሁ እነኚህን 5 ምርጥ የሚባሉ የቴሌግራም ቦቶችን ማወቅ አለባችሁ። ከዛ በፊት ግን ለማታውቁኝ ኢሎ እባላለሁ። ለዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ መጀመራችሁን እንዳትረሱ። ቀጥታ ወደ ቪዲዮ ጋር አንደኛ ላይ ማሳያችሁ ቦት ካዲል ቦት ይባላል እና ምንድነው ጥቅሙ? ከነዚህ ሶሻል ሚዲያዎች የፈለጋችሁትን ቪዲዮ ሊሆን ይችላል ፎቶ የምታወርዱበት ነው። እንዴት እንደሚሰራ ላሳያችሁ። ካዲል ቦት ነው የሚባለው። አንደኛ ላይ የምትታየዋ ይሄኛውን ቦት በመጠቀም ከነዚህ ከተዘረዘሩት ሶሻል ሚዲያዎች የፈለግነውን ቪዲዮ ሊሆን ይችላል ፎቶ ማውረድ እንችላለን። አሁን ለምሳሌ ከቲክታክ፣ ከትዊተር፣ ከፒንትረስት፣ ከኢንስታግራም፣ ከሳውንድክላውድ፣ ከትሬድ የፈለግነውን ፎቶ ኦር ቪዲዮ ማውረድ እንችላለን። አሁን ለምሳሌ ይሄን ኢንስታግራም ኢንስታግራም የሚለውን ስነካ ያመጣልኛል። join our update channel for using this bot and still updated ይላል። ስለዚህ መጀመሪያ ይሄን ፕሮሰስ ከማድረግ በፊት ይሄኛውን ቻናል ጆይን አድርግ ይላል። ስለዚህ ይሄኛውን ቻናል ጆይን አድርጋችሁ ተጀምራላችሁ። ይሄን ጆይን ትሉና እንደገና ወደ ኋላ ትመለሳላችሁ። ከዛ ኢንስታግራም የሚለውን እንደገና ትነካላችሁ። እንደገና ትነኩና ከኢንስታግራም ሊንኩን ታመጣላችሁ። አሁን ለምሳሌ እኔ ኢንስታግራም አንድ ሊንክ ላምጣ። ይሄን ቢፈልግ ሼር የሚለውን ነካለው። ከዛ ኮፒ ሊንኩን ኮፒ አድርጌያለሁ። እዚህ ጋር ፔስት አደርጋለሁ። እዛ ፎቶ አመጣልኝ። እነኝን ሁሉም ፎቶዎችን አንድ ላይ የተፖስቱትን አመጣልኝ። ስለዚህ እዚህ ጋር ያው ከቴሌግራም ዳውንሎድ እንደምታደርጉት ሴቭ ቱ ጋለሪ ትላላችሁ። ሁሉንም 8ቱንም አንድ ላይ ሴቭ እንዲያደርግላችሁ ከፈለጋችሁ ኦል 8 ፎቶስ ትላላችሁ። ከዛ ሴቭ ተደረገ ማለት ነው። ሁለተኛው ደግሞ ፋይንደር ሻዛም ቦት ይባላል። የዚህኛው ጥቅሙ ደግሞ አሁን ለምሳሌ ቲክቶክ እየተጠቀማችሁ የሆነ ሙዚቃ አሪፍ የሚባለው ሙዚቃ ታዳምጡና እሱን ሙዚቃ ለማውረድ ስትፈልጉ የዛ ሰውዬ ስም ኦር የሙዚቃው ስም ላታገኙ ትችላላችሁ እና ለማውረድ ትቸገራላችሁ። እና ይሄኛው ቦት ምን ያደርጋል? ያን ሙዚቃ ሳውንድ ታስቀምጡና ይሄኛው ቦት ላይ ከዛ ሙሉ ዲቴል ያመጣል። ብፈልጉ የሙዚቃውን ሬስ፣ ብፈልጉ የሙዚቀኛውን ስም ኤቭሪ ዲቴል ከዛ ጋር መያያዘው የሚሰጣችሁ ብፈልጉ እዛው ዳውንሎድ ማድረግ የምትችሉበት ነው። እና እንዴት እንደሚሰራ ላሳያችሁ። ፋይንደር ሻዛም ባውት አንደኛ ላይ ያለው ይሄኛው ነውና እዚህ ጋር ስታርት እናደርጋለን። ከዛ ቋንቋ ያስመርጣል፣ እንግሊሽ እንላለን። ከዛ እዚህ ጋር እንዴት ነው የሚሰራው እዚህ ጋር ያሳያል። ሶንግ ታይትል ወይም አርቲስት የሙዚቃውን ሬዝ ወይም የአርቲስቱን ስም በመጻፍ ማግኘት ይቻላል። ሊሪክሱን ግጥሙን በመጻፍ ማግኘት ይቻላል። ቮይስ ሜሴጅ በመጻፍ ለምሳሌ እየዘመርን ወይ እየዘፈንን ማስገባት እንችላለን። ከዛ ያመጣልናል። ቪዲዮ ዊዝ ሚውዚክ በትንሹ ቆርጠን ምናምን አስገብተን ልናገኝ እንችላለን። ከቲክቶክ ያገኘነው ሊሆን ይችላል ምናምን እና እሱን ቆርጠን ልናስገባ እንችላለን። አውዲዮ ሪከርድ አድርገን ማስገባት እንችላለን። ቪዲዮ ሜሴጅ ዊዝ ሚውዚክ አድርገን በዚህ ሁሉ አማራጭ ቪዲዮን ዳውንሎድ ማድረግ እንችላለን ሰርች አድርገን። አሁን ለምሳሌ እኔ አንድ ሰርች አድርጌ ላሳያችሁ። ኢንላይን ሰርች የሚለውን ትነካላችሁ። ኦኬ ትላላችሁ። ይሄን ከዛ ትንሽ ያስጠብቃል ሰርች እያደረገ። ከዛ እዚህ ጋር ሰርች ታደርጋላችሁ። አሁን እኔ በጣም የምወደው የክሪስ ብራውን አንጅል ነምበርስ የሚለው ነው። አንጅል ነምበርስ ሶ አመጣልኝ። አንደኛ ላይ አንጅል ነምበርስ ኦር 10 ቶይስ የሚል ሶ ዳውንሎድ አደረገልኝ። ሶስተኛው ቦት ቴምፕ ሜል ኦአርጂ ቦት ይባላል። ስልክ ቁጥራችሁን ሳታስገቡ የፈለጋችሁትን ያክል ኢሜይል አካውንት የምትከፍቱበት ነው። አሰራሩ እንዴት እንደሆነ ላሳያችሁ። ቴምፕ ሜል አንደርስኮር ኦአርጂ አንደርስኮር ባት። ስለዚህ አንደኛ ላይ ያለችዋን እነካና እንገባለን። ከዛ ስታርት
ሰጠን ራው ምናምን .com። እዚህ ጋር አሁን እንዴት እንደምሰራ ላሳያችሁ። እዚህ ጋር አሁን ለምሳሌ አካውንት ክሬት እያደረኩ ነው። ኔክስት ላለው ከዛ ኢሜል አስገባ ይላል። ይችን ኢሜል ኮፒ አረጋትና እዚህ ጋር ፔስት አረጋለሁ። እዚህ ጋር ሜሴጅ ያው ገባልኝ፣ ሜሴጅ ገባልኝ። እቺን 78027 የሚለውን እዚህ ጋር ባስገባ ኮንፍርም ያደርጋል። 78027 ይሄው ኮንፍርም አደረጋል። እና ልክ እንደዚህ ጀነሬትድ ኒው እያልክ እዚህ ጋር አድ ማድረግ ትችላላችሁ። እና አራተኛ ቦት ፎንት ስታይለር ይባላል። ልክ በምስሉ ላይ እንደምታየው ስማችሁን በሶሻል ሚዲያችሁ ላይ በፈለጋችሁበት ፎንት ስታይል እንድትጽፉ የሚረዳችሁ ቦት ነው። እሱ ብቻ አይደለም፣ የፈለጋችሁትን ጽሁፍ ሊሆን ይችላል። አሰራሩ እንዴት እንደሆነ ላሳያችሁ። የባቱ ስም @ፎንት ስታይለር ቦት ዘን አንደኛ ላይ ያለውን እኛውን ትነካላችሁ። ከዛ ስታርት ታደርጋላችሁ። ከዛ ሄይ ትላላችሁ። ሄይ ስትሉ እዚህ ጋር ቻናላቸውን ጆይን ማድረግ ግዴታ ነው። ስለዚህ ጆይን ዲስ ቻናል የሚለውን ትነካላችሁ። ከዛ እዚህ ጋር ጆይን ታደርጉና ጆይን የሚለውን ትነካላችሁ። ከዛ አሁን ስማችሁን መጻፍ ኢሊሎ አርጃ ብዬ የራስን ስም ብጽፍ ፎንቶች እንደ ምርጫ ይቀርባሉ። ታይፕራይተር፣ ኦትላይን፣ ሴሪፍ፣ ስሞል ምናምን እያለ ይመጣል። እኔ አሁን በጣም የምወደው ሳንስ ሴሪፍ ነው። ስለዚህ ሳንስ የሚለውን ብመርጥ እንደዚህ ያሳያል። ታይፕራይተር እንደዚህ፣ ኦትላይን እንደዚህ፣ ሴሪፍ እንደዚህ፣ ሴሪፍ ቦልድ እንደዚህ። ይሄን ስለምወደው ኮፒ ላድርገው። ከዛ ስምን እዚህ ኤዲት ላድርግ። ኢሊሎ የሚለውን ኦልሬዲ መጀመሪያ ስለጻፍኩ አርጃ የሚለው ጋር ኤዲት ላድርግና ኢሊሎ አርጃ ቦልድ ሆኖ ምናምን በሳንስ ሴሪፍ ቦልድ ነው የተጻፈው። እንደዚህ ማጻፍ ከፈለጋችሁ ዩቲዩብም የትኛው ቦታ ላይ እንደዚህ ማጻፍ ከፈለጋችሁ እኛን ተጠቀሙ። ታንክ ዩ። ይሄ ቪዲዮ ከተመቻችሁ ላይክ ማድረጋችሁንና ደግሞ ይሄ ቪዲዮ ይጠቅማል ብላችሁ ለምታስቡት ሰው ሼር ማድረጋችሁን እንዳትረሱ። ሐሳብ አስተያየታችሁን በኮሜንት ሴክሽን ጠብቃለሁ። ሃቭ አ ናይስ ታይም። Let's get to it and we won't tell nobody. Yeah, we won't tell nobody.